እንዴት ናችሁ ተማሪዎች? ቲቸር ኬ ነኝ። እንግዲህ ዛሬ ከሰባተኛ ክፍል ስለ ሴትስ ነው የምናየው። እሱም ቻፕተር ዋን ላይ የሚገኝ ትምህርት ነው። እዚህ ጋር ኢንትሮዳክሽን ኦፍ ሴትስ አለ። ከዛ የሴት ዴፊኒሽን እዚህ አካባቢ ነው እዚህ ነው ያለው። ለምሳሌ ዴፊኒሽን 1.1 ምን ይላል? ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ። ምንድነው ሴት ማለት ምንድነው? የሚታወቁ የቁስ አካላት ስብስብ እንደማለት ነው። የሚታወቁ የቁስ አካላት ስብስብ። መጀመሪያ ሴት የሚባለው ራሱ ስብስብ ማለት ነው። ስለዚህ እዚህ ጋር ለምሳሌ ምን ይላል? the individual object in a set are called members or elements of the set። እንግዲህ እዚህ ጋር እያንዳንዱ የስብስቡ አባላት ምን ይባላል ማለት ነው? ሜምበርስ ይባላሉ ወይም ኤሌመንትስ በመባል ይጠራሉ ማለት ነው። the braces ይሄኛው ምልክት እዚህ ጋር የምታዩት ይሄኛው ምልክት ለምንድነው ጥቅሙ? are used to enclose the member of society። እንግዲህ ይሄኛው የምታዩት ምልክት የስብስቡ አካላትን ኢንክሉዝ ለማድረግ ለመያዝ የሚጠቅም ምልክት ነው ማለት ነው። እዚህ ጋር እንደዚህ ያለ ምልክት ነው። እንደዚህ ያለ ምልክት ነው። እዚህ እንግዲህ የስብስቡ አባላት የሚካተቱት ምንድነው? እዚህ ውስጥ ነው ማለት ነው። ስለዚህ ይሄ ብሬስ የሚባለው ማለት ነው። each elements of a set separated by the comma are listed between a pair of brace። እንግዲህ በዚህ ውስጥ without repetition and without concern about the order of their appearance። እንግዲህ እያንዳንዱ የኤሌመንቶች በስብስብ ውስጥ ያሉት እያንዳንዱ የሚለያዩት በምንድን ነው? በኮማ ነው የሚለያዩት። በኮማ ይለያያሉ። በመካከላቸው እያንዳንዱ ኮማ አለ ማለት ነው። በዚህ ውስጥ ያሉ የሚቀመጡ ስብስቦች ማለት ነው። ዊዛውት ምን ከምንና ከምኖች ከሪፒቴሽን እና ከምን ከኦርደራቸው የኦርደራቸው ምንም ኦርደራቸው እንደፈለገ መሆን ይችላሉ ማለት ነው። እዚህ ጋር ምን ይላል? we use capital letters like a b c ያው ከዛም የፈለግነውን አይነት to denote sets። እንግዲህ ሴቱን ለመወከል አጠቃላይ ይሄኛውን ለመወከል ካፒታል ሌተርን እንጠቀማለን። የፈለግነው ብቻ ለኛ የሚመቸንን ሴቱን ለመወከል ምን መጠቀም እንችላለን ማለት ነው። small case letters are used to denote element of the set። እንግዲህ አሁን ይሄ በስሞል ሌተር ሆነ የምንጠቀመው እንግዲህ የኤሌመንቶችን አባል ለመወከል እንጠቀማለን ማለት ነው። የኤሌመንቱን አባል ለመወከል እንጠቀማለን። for example the sets of all vowels in English alphabet can be represented by single letter a። እንግዲህ አሁን በእንግሊዝኛ ፊደል ውስጥ የሚገኙ የቫውል ፊደሎችን በምን ልንወክል እንችላለን? በኤ በሚለው ለምሳሌ ኤ አድርገን ከዛ በኋላ እዚህ ኳልስቱ የኤ ስብስብ እነማን ሊሆኑ ይችላሉ? ለምሳሌ ኤም ቫውል ነው፣ ኢ ቫውል ነው፣ አይ አለ፣ ከዛ ኦ አለ፣ ከዛ ምን አለ? ዩ አለ። አሁን እዚህ ጋር እንደምትመለከቱት እንግዲህ ይሄ የኛው ሴት በማ ተወክሏል? በኤ ዲኖትድ ሆኗል። ከዛ በኋላ እያንዳንዱ እንደምትመለከቱት ኤ ከዛ ኮማ ኢ ኮማ አይ ኮማ ኦ ኮማ አይ ከዛ መጨረሻ ላይ ከዛ ይሄን ምን እንዳደረጋለን? ይሄን በዚህ ምልክት እንዘጋዋለን ማለት ነው። if a is member of set a then we can write a element of a። ስለዚህ አሁን ይሄ a ለምሳሌ ይሄኛው ስሞል ሌተር a የማ ሜምበር ከሆነ የዚህ ሜምበር ከሆነ እንዴት አድርገን ነው የምንጽፈው ማለት ነው? ስሞል ሌተር ይሄኛው የማ አባል ነው። እንደዚህ ይሄ የማ አባል ነው? የኤ ስብስብ የዚህ ስብስብ ነው። የዚህ አባል ነው። የዚህ ሜምበር ነው ብና ወይም ምን ብለን ማንጽፍ እንችላለን? read as a is an element of what set a። የማ ስሞል ሌተር ኤ የማ ኤሌመንት ነው። የሴት ኤ ኤሌመንት ነው ብለን መግለጽ እንችላለን ማለት ነው። if a is not a member of set a ወይም ይሄኛው ኤ ስሞል ሌተር ኤ የዚህ የሴት ኤ አባል ካልሆነ እንዴት አድርገን ነው የምንጽፈው? ኤ ጽፈን እንደዚህ ስሞል ሌተር ኤ ጽፈን እንደዚህ አድርገን ከዛ በኋላ እንዲወርታች አድርገን አባላ አይደለም የዚህ አይደለም ብለን ነው። እንዴት ብሎ ነው የሚነበበው? read as a is not an element of set a። ስለዚህ ይሄኛው አባል ካልሆነ የዚህ የሴት ኤ አባል አይደለም ብለን በዚህ መልኩ መግለጽ እንችላለን ማለት ነው። ለምሳሌ እዚህ ጋር ምሳሌ እንመልከት። እዚህ ጋር ምሳሌ ኤግዛምፕል 1 if n is equals to የዚህ ሜምበሮችን ጠቅሰዋል። ለምሳሌ
2 4 6 8 10 እንግዲህ ይሄን ሴት እንዲያርጉ አስቀምጠናል። ዘን which of the following true and which of the following them are false። ስለዚህ አሁን ከዚህ ከሚከተሉት ያው የትኛው ነው ኤ ቢ ሲ ዲ አድርጎ አስቀምጧል። ፎልስ ወይም ትሩ የሆነው የትኛው ነው? ለምሳሌ ኤን እንመልከት። ለምሳሌ 6 የማ አባል ነው የሚለው የማ አባል ነው? የኤን አባል ነው ወይም ስብስብ ኢለመንት ነው። 6 is an element of what? element of set n ነው። ስለዚህ ነው አይደለም። እዚህ ጋር እስኪ ወደዛ ወደ ላይ እኔ 6 አለ እዚህ። ስለዚህ ምንድነው ማለት ነው? true because 6 is found in the set n። ስለዚህ 6 በማ ውስጥ ይገኛል በሴት n ውስጥ ስለሚገኝ ምንድነው ማለት ነው? ይሄኛው true ነው ማለት ነው። ወደ ቢ እንሂድ። ለምሳሌ ቢ is not element of ወይም ምንድነው it is not member of set n ነው አይደል የሚለው ይሄ ምልክት is not ነው አይደል? ስለዚህ 12 አለ የለም እዚህ ውስጥ የለም አይደል? ስለዚህ አይደለም ካለ እውነት ነው ማለት ነው። እዚህ ጋር ያው እዚህ ጋር ቢላል true because 12 is not found in set n። ስለዚህ መልስ true ነው የለም ነው አይደል? 12 እዚህ ውስጥ እንደምትመለከቱት የለም። እዚህ ጋር መምጣት ይችላል። ሲ ለምሳሌ 3 is an element of set n እንደዚህ ብላችሁ ነው የምታነቡት። ስለዚህ 3 አለ የለም እዚህ ውስጥ የለማ። ምንድነው እዚህ ጋር ኦኬ የለም አይደል? የለም። አዎ የለም እዚህ ውስጥ አሁን የለም። ስለዚህ ምንድነው መልሱ? ፎልስ ነው የሚሆነው ማለት ነው። ስለዚህ አለ ስላለ እዚህ ውስጥ ደግሞ ይሄ 3 ቁጥር ስለሌለ ፎልስ ነው የሚሆነው። ስለዚህ ፎልስ because 3 is not an element of set n። የመጨረሻው ደግሞ ማን ነው? 2 ነው። 2 ደግሞ ምን ይላል? 2 is not an element of n ይላል አይደል እንዴ? አይደለም። የሁለት የn አባል አይደለም ወይ ስብስብ አይደለም ነው አይደል የሚለው። ግን 2 እዚህ ጋር አለ። አዎ አለ እዚህ ጋር። ስለዚህ ምንድነው መልሱ? ፎልስ ነው መሆን ያለበት አይደል? ይኸው እዚህ ስመጡ ፎልስ because 2 is an element of set n። ስለዚህ እንደዛ ብለን መግለጽ ይችላል። ለምሳሌ ሌላ ምሳሌ እዚህ ጋር ለምሳሌ እቺና የተወሰነ ምሳሌ ከዚህ ጋር እኒ ኤግዛምፕል 2 identify whether each of the following are sets or not sets። ስለዚህ ስብስብ ናቸው አይደለም የሚለውን ነው የሚገልጸው እዚህ ላይ። እስቲ የመጀመሪያው ኤ ላይ ምን ያህል the collection of all whole numbers less than 4 the collection of ተመልከቱ። አሁን the whole number ሆኖ ከማ በታች ከአራት በታች የሆነ የሆል ነምበር ወይም የሙሉ ቁጥር ስብስብ ማን ነው ሊሆን የሚችለው? 0 አለ፣ ከዛ 1 አለ፣ ከዛ 2 አለ፣ ከዛ ምን ሊሆን ይችላል? 3 አለ አይደለ? ስለዚህ ያው አራትን አያጠቃልልም። ሌዛን ፎር ስላለ አራትን አያጠቃልልም ማለት ነው። እስቲ እዚህ ጋር ሶሉሽን ጋር ስንመጣ the collection of the whole number less than 4 contains 4 elements ወደ አራት የሚጠጉ ኤሌመንቶችን ይዟል ማለት ነው። namely 0 1 2 3 1 2 3 and 3። ስለዚህ so this collection is well defined and therefore it is a set። ስለዚህ ሴት ነው ማለት ነው። ሁለተኛው the collection of 5 most talented writers of Ethiopia። አክቹአሊ ይሄ ነገር በጣም ይከብዳል። ለምሳሌ ሞስት ታለንትድ ምክንያቱም ሞስት ታለንትድ ለማለት የራሱን ለምሳሌ መመዘኛ የለውም አይደል እንዴ? ከባድ ነው እንደዚህ። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ጸሐፊዎች አሉ። ለአንደኛው በጣም ሞስት ታለንትድ የሆነው ለአንደኛው ሞስት ታለንትድ ላይሆን ይችላል። ስለዚህ አሁን እዚህ ጋር ይሄ የሚለው ምንድን ነው? the collection of 5 most talented writers of Ethiopia። ስለዚህ ይሄ በጣም ለዲሲሽን ከባድ ነው። ምክንያቱም ዌል ዲፋይን የሆነ ሞስት ታለንትድ ጸሐፊ ለመሆን እንትን የለውም፣ ሎ የለውም፣ ህግ የለውም። ስለዚህ እዚህ ጋር ተመልክቱ። አሁን እዚህ ጋር ምን ይላል? እዚህ ጋር the collection of 5 most talented writers of Ethiopia is not set። ይሄ ሴት አይደለም አይደል? ምክንያቱም since no rules has been given for deciding whether a given writer is talented or not። እንግዲህ ታለንትድ ነው አይደለም ለማለት ዌል ዲፋይን የሆነ ምን የለም፣ ሩል የለም፣ ህግ የለም፣ የተቀመጠ ህግ የለም። ስለዚህ ይሄ ሴት አይደለም ማለት ነው። ስለዚህ ኤግዛምፕል አይደንቲፋይ ከሚከተሉት ይሄ ሴት ነው አይደለም የሚለውን ነው ለዩ የሚለው። ስለዚህ በዚሁ መሰረት ምንድነው? በዚሁ መሰረት ኤ ሴት ነው፣ ምክንያቱም መግለጽ እንችላለን። ምክንያቱም ከአራት በታች የሆነ የሙሉ ቁጥሮችን ነው የሚለው። ሁለተኛው ኮሌክሽን ኦፍ 5 ሞስት ታለንትድ
ራይትስ ኦፍ ኢትዮጵያ የሚለው ይሄ ምክንያቱም ምንም ህግ የተቀመጠ ይሄ ሞስት ታይትል ነው ለማለት የተቀመጠ ህግ ስለሌለ ይሄ ሴት አይደለም ብለን እንደመድማለን ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። በቀጣይ በሌላ ትምህርት እስከምንገናኝ መልካም ቆይታ፣ መልካም ሳምንት።